አንድ አማኝ ማወቅ ያለበት ነገር ቢኖር አንድን ክርስቲያን በክርስቶስ ኢየሱስ ያመነ ቦርን ያደረገን ሰው ከህይወት የሚነቅለው መተትን ጥንቆላም ሳይሆን ሽንገላ የሚባል ነገር እንደሆነ ማወቅ አለበት። ሐዋርያው ጳውሎስ መተትን ትቃወሙ ዘንድ አይልም፣ ሟርትን ትቃወሙ ዘንድ አይልም፣ ጥንቆላን ትቃወሙ ዘንድ አይደለም የሚለው፣ ትቋቋሙ ዘንድ አይደለም የሚለው። በዚህ ቦታ ሐዋርያው ጳውሎስ የሚናገረው ምንድነው? በቀረውስ በጌታና በኃይሉ ችሎት የበረታችሁ ትሆኑ ዘንድ የዲያብሎስን ሽንገላ ትቃወሙ ዘንድ አሁን ይቻላችሁ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎ ሲል የእግዚአብሔርን የመንፈሳዊ ዕቃ ጦር እንድትለብሱ የተፈለገው የዲያብሎስን ሽንገላ እንድትቃወሙ እንጂ ጥንቆላ እንድትቃወሙ አይደለም። የአዲስ ኪዳን ከፍተኛው ራስ ምታት ጥንቆላ ሳይሆን ሽንገላ ነው። አንድን አማኝ ከህይወቱ እግዚአብሔር ከሰጠው በረከቱ ነቅሎ የሚያወጣው ነገር ቢኖር መተት አይደለም። ስለ ሟርትና ስለ መተት መጽሐፍ ሲናገር በእስራኤል ላይ ድግምት አይሰራም ተብሎ እንደተጻፈ እየደገሙ ሊኖሩ ይችላሉ። በእኔና ባንተ ላይ አይሰራም። በደንብ አልኩና አሜን በሉ። ጥቁር ዶሮ፣ ቀይ ዶሮ፣ ሰማያዊ ዶሮ፣ አረንጓዴ ዶሮ፣ ሰማያዊ በግ፣ ቢጫ በግ፣ የፈለጉትን በግ ቀንዱን፣ እግሩን፣ አገጩን፣ ተረከዙ ምናምን የፈለጉትን ሊያደርጉ ይችላሉ። በእኛ ላይ በፍጹም አንድ ሰው አይሰራም ይበል። አይሰራም ከሆነ መልሱ አይሰራም። የማይሰራን ነገር ተቃወምኩ አልተቃወምኩ ለውጥ አታመጣም። የማይሰራን ነገር ተቃወም አልተቀበልክም። እንድትቃወም የተፈለገው ሰይጣን ባንተ ላይ የሚመተተው መተት፣ የሚሰራው ደባ፣ የሚሰራው ሴራ፣ ጥንቆላው፣ መተቱ ምናምን አይደለም በአንድ ጴንጤ ላይ የሚሰራው። ሐዋርያው ጳውሎስ እንደዚህ አላቸው፣ በቀረውስ አላቸው በጌታና በኃይሉ ችሎት የበረታችሁ እንድትሆኑ እንዳትፍገመገሙ፣ ተስፋ እንዳትቆርጡ፣ እንዳትወድቁ፣ የተሰጣችሁን ነገር እንዳታስወስዱ፣ እንዳትነጠቁ ከፈለጋችሁ ጠዋትና ማታ ከህይወት ሊነቅላችሁ፣ ከህይወት ሊያወጣችሁ፣ ከበረከታችሁ ሊያጎላችሁ የሚያደባባችሁ፣ የሚያሰርባችሁ፣ የሚዞርባችሁ ጥቁር ዶሮ የለም። ጥቁር ዶሮ ቢያዞሩብን ይዞርባቸዋል እንጂ አይዞርብንም። ወጋ ዛሬ ለዛሬ የተመደበ መፍዙስ የተመታዩ ለነጉና ምንበል ቢዝነሳችን እንዳይሳካ የጥቁር ዶሮ ካዞሩ ይዞርባቸዋል እንጂ አይዞርብንም። ስራችሁን እንድትለቁ ሊያዞሩ ይችላሉ። የተለያየ ነገር ሊደግሙ ይችላሉ። በፍጹም ይለቁ ይሆናል እንጂ አትለቁ። ይሄንን መቃወም አያስፈልገውም። ምን ነው አይሰራም ከሆነ አይሰራም። ዝም ብለህ አይሰራም እየተባልክ መቃወም ጥይት ማባከን ነው። በጌታ የድግሟርት ማለት ይሰውይ ውጊያ በሌለበት ሰራዊት ሰብስቦ ምንድን ነው ያደርገው? አይሰራም ከሆነ አይሰራም። ከሽንገላ ጥንቆላ ነው የሚሻለው። ጳውሎስ እንደዚህ አላቸው፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንድትቃወሙ የተፈለገው ጥንቆላ አይደለም፣ ሽንገላው ነው። ምን ሊያወራኝ ነው ዮናታን ካላችሁ ቀጥለን እናወራለን። እሷ ነው የጠበቃችሁት። ስሙኝ፣ ከብሉይ ኪዳን ወደ አዲስ ኪዳን ተሻግረው የመጡ ሰዎችን ስታጠኑ ጉልበት ያላቸው፣ ኃይል ያላቸው፣ ስልጣን ያላቸው ተሻግረው ያልመጡ ሰዎችን በብዛት ታገኛላችሁ። ለምሳሌ ብሉይ ኪዳን ላይ ያነበባችሁት ጎልያድ ኒው ቴስተመንት ላይ ያነበባችሁት ተጠቁ። እንደ ጎልያድ አይነት እስራኤልን ያስደነገጠና ያስፈራ በየቀኑ ጧትና ማታ አሳይመንት እየሰጣ ያንቀጠቀጣቸው ማለት ነው። ያ ቁመተ ረጅሙና ኃይለኛው ጠንካራው ብረት ለባሹ እሱ አዲስ ኪዳን ላይ ተሻግሮ አታነቡትም።
እንደ ፈርዖንስ ያለ ስልጣን የነበረው ኃይል ያለው ጉልበት የነበረው ለረጅም ለግማሽ 500 ዓመት ያህል ለግማሽ ሚሊዮን ዓመት ያህል አንቆ ያዛቸው አዲስ ኪዳን ላይ ታገኙት። ብሉይ ኪዳን የነበሩ ሁለት ሰዎች አዲስ ኪዳን ተሻግረው የመጡ መጽሐፍ ሲናገር እንደዚህ ይላል። በለዓምንና ኤልዛቤልን መጽሐፍ ኦልድ ቴስተመንት ላይ ያነበባችሁትን ብሉይ ኪዳን ላይ ያነበባችኋቸው እነዚህ ሁለት ሰዎች አዲስ ኪዳን ላይ ያመጣላቸዋል። ጴጥሮስ ስለ በለዓም ሲጽፍ ገንዘብን ወዶ የአመፃን መንገድ ተከትሏልና ሄዷልና ብሎ ይለዋል። እንደገና ዮሐንስ ወንጌላዊው በዮሐንስ ራእይ ላይ ሲጽፍ ስለ ጴርጋሞን ቤተክርስቲያን ሲናገር እንደዚህ ይላል። የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ሰይጣን በሚኖርበት እንደምትኖር አውቃለሁ። ነገር ግን ታላቁ ምስክሬ አንጢፖስ በሞተ ጊዜ ግን እኔን አልካድከኝም ብሎ ስለ ጴርጋሞን ቤተክርስቲያን ኢየሱስ የተናገረውን ዮሐንስ ይጽፋል። የጴርጋሞን ቤተክርስቲያንን ሁኔታ ስትመለከቱ ሰይጣን በሚኖርበት ከተማ እንደምትኖር አውቃለሁ ብሎ ሲል ምን አይነት ከተማ ነው ሰይጣን የሚኖርበት ከተማ? ሰይጣን ይኖራል ብሎ ያለው ሰው አይደለም፣ ራሱ ኢየሱስ ነው። ሰይጣን በአራት እግሩ ዙፋኑን የተከለበት ከተማ ጴርጋሞን ይባላል። በዚህ ከተማ እንደምትኖር አውቃለሁ ይለዋል። አንጢፖስ የሚባለው ምስክሬ በተገደለ ጊዜ መከራ መጥቶ አንገቱ በተቆረጠ ጊዜ የጴርጋሞን ቤተክርስቲያን አማኞች ስሜን አልካዳችሁም ይላቸዋል። ነገር ግን ይላቸዋል የበለዓም ትምህርት እናንተ ውስጥ አለ ይላቸዋል። መከራ ክርስቶስን ያላስካዳቸው ሰዎች ትምህርት ክርስቶስን እንዲክዱ ማድረግ ጀምሯል። በብሉይ ኪዳን የነበሩ እነዚህ ሁለት ሰዎች በለዓምና ኤልዛቤል ከጴርጋሞን ቤተክርስቲያን ቀጥሎ የተጠቀሰችው ቲያጥሮን ነች። ስለ ቲያጥሮን ሲናገር እንደዚህ ይላል። ነብይ ነኝ የምትለዋን ኤልዛቤልን አልተቃወምካትምና የምነቅፍብህ ነገር አለ ብሎ ይለዋል። ኤልዛቤል በብሉይ ኪዳን 150 ባል ያላት ሴት አልነበረችም። የነበራት ባል አንድ ነው፣ እሱም አካብ ይባላል። ነገር ግን የእስራኤልን ሕዝብ ከእግዚአብሔር ወደ ባኦል ፊታቸውን እንዲያዞሩ ስላደረገች እግዚአብሔር ሕዝቡ እንዲሴስን አደረገችው ብሎ ይላል። ብሉይ ኪዳን ላይ ያያችኋት አዲስ ኪዳን ላይ ተሻግራ ስትመጣ ይሄ ጉዳይ የጾታ ጉዳይ ሳይሆን ስፒሪት እንደሆነ ዘመን ተሻግሮ ሁሉ ኒው ቴስተመንት ላይ ይሰራ የነበረ ስፒሪት ነው። በዚህ ደግሞ መጥቶ ነብይ ነኝ የምትለዋን ብሎ ይለዋል። አሁን እዛ ጋር የአካብ ሚስት የነበረችው አዲስ ኪዳን ላይ መጣ ነብይ ነኝ ብላለች። ነብይ ነኝ ብላ ካለች ስለምትሰማው ነገር ጆሮህን ጠብቅ ማለት ነው። ከዛ መጽሐፉን ስታነቡት ዝቅ ሲል እንደዚህ ይላል፣ ትምህርቷ ባንተ ውስጥ አለ ይለዋል። በለዓምም ኤልዛቤልም ትምህርት ናቸው። ብዙ ሰዎች ክርስቶስን በመከራ ያልካዱ፣ በረሃብ ያልካዱ፣ ችግር ያልካዱ በትምህርት እየካዱ ይገኛሉ። መከራ ያላስካዳቸው ትምህርት ዲሴፕሽን ነው፣ ሽንገላ ነው። የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ብሎ ሲል ትምህርት የምትቃወመው ነገር ትምህርት እንጂ ሰይጣን ሊገልና ሊያርድ ሊሰርቅ አይደለም የሚመጣው። ሲመጣ ጦር ይዞ አይደለም የሚመጣው። ጦርማ ይዞ ከመጣ ዘለቶታል። በስመ አብ ብለንም ትሄደው ሐሳብ ይዞ ነው የሚመጣው። ሐሳብ ይዞ ነው የሚመጣው። እንድትቃወመው የተፈለገው የሚመጣ ትምህርት የሚመጣ ሐሳብ ስላለ ነው።